የልጅነት ጉልበቴን ጨርሼዋለሁ። ከስንት አንድ ነው በእኔ እድሜ ላይ ሰው ቤት ገብቼ ሰርቻለሁ ሊል የሚችለው። እኔ ግን አንዱን እንኳን መኖር አልቻልኩም። ለማንኛውም ሰላም ብያለሁ። በመጀመሪያ ቪዲዮ ከመጀመሪያችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ ቤተሰቦች። እንዲሁም ማንኛውንም ትዕዛዝ እየደወላችሁ ማዘዝ ትችላላችሁ። ኬተሪንግ፣ የልደት ፕሮግራም፣ ሳንዱቾች፣ የተለያዩ ነገሮች፣ የአረብ ሀገር ፎቶዎችን፣ ሩዝ፣ የተለያዩ ምግቦችን እየደወላችሁ መንዴ ብሪያኒ ማዘዝ ትችላላችሁ። እንዲሁም ደግሞ አገልግል የተለያየ ፕሮግራም ለልደት፣ ለክርስትና፣ ለነፍስ ይማር ለማንኛውም ትዕዛዝ ማዘዝ ትችላላችሁ። ላይክ አድርጉ ቤተሰቦች፣ ብዙ ሰው ጋር እንዲደርስ ማለት ነው። እንዲሁም አሁን እራት እየሰራሁ ነው። ገብቼ ነበር ከገባሁ 5 ደቂቃ ላይ ነበር። እንደገና ወጥቼ ድጋሚ ገብቼ ማለት ነው። እና ቤተሰቦች ትንሽ ወጥ እየሰራሁ ነው። በክሰል መስራት አልለቀቃችሁም? ውጭ ሀገር ያላችሁ ልጆቼ ማለት ነው። በክሰል ለዚህ ቁጭ ብላችሁ መስራት ነው። እናንተ ናፍቋችሁ ሊሆን ይችላል። እኔ ግን ሰልችቶኛል። በክሰል መስራት ሰልችቶኛል ትላላችሁ። በነገራችን ላይ በክሰል መስራት ምግብን ያጣፍጣል። አሪፍ ረጋ ያለ ነገር ስለሆነ ዩቲዩቤን ደግሞ ሰብስክራይብ አድርጉልኝ። የቻላችሁትን ያክል ሼር፣ ሰብስክራይብ አድርጉልኝ ማለት ነው። እስቲ 50 ሺህ እንግባ። በዚህ ወር 50 ሺህ እንግባ። ቤተሰቦች አመሰግናለሁ። ግን አለማልቀስ፣ ተስፋ ለመቁረጥ አይቻልም። ምክንያቱም ማለት ነው እኔ እኮ እድሜን ጨርሻለሁ። የሆነ ጥሪት ይኖረኛል ብዬ የሆነ ነገር የሆነ ንብረት ይኖረኛል ብዬ እኮ እድሜን ጨርሻለሁ። እድሜን ስደት ላይ ነው። እድሜን የሰው ቤት ነው የጨረስኩት። አረብ ሀገር ብቻ እኮ አይደለም፣ እዚህ ኢትዮጵያ ውስጥ ሆኜ ራሱ የልጅነት ጉልበቴን ጨርሼዋለሁ። ይሄ ከእናት አባት ጋር ቀብጬ ያደግኩ ልጅ አይደለም። ለፍቼ ሰርቼ ራሴን ያኖርኩ ልጅ ነው። ከስንት አንድ ነው በእኔ እድሜ ላይ ሰው ቤት ገብቼ ሰርቻለሁ ሊል የሚችለው። አረብ ሀገር ሲሄድ የ17 እና የ18 ዓመት ልጅ ነበርኩኝ። ከዛ በፊትም እዚህ አዲስ አበባ ውስጥ በጣም ለፍቻለሁ። የሰው ቤት መስተንግዶ፣ ሁሉንም ስራ ሰርቻለሁ። ስለዚህ እድሜን በስራ ነው የጨረስኩት። አሁን የኔ ሰዓት ማረፊያዬ ነበር፣ ግን ማረፊያዬ ወደ ልቅሶ ነው የተቀየረው። እግዚአብሔር የሆነ ነገር ሊኖረው ይችላል ብዬ ነው የማስበው። እግዚአብሔር ምክንያት ሊኖረው ይችላል ብዬ አስባለሁ። አላውቅም፣ የሆነ ጊዜ ይክሰኛል ብዬ አስባለሁ። ግን ደግሞ አለማዘን አልችልም። አትዘኝ ብትሉ ለእኔ በጣም ነው የሚከፋኝ። አታልቅሽ ስትሉኝም እንደዛ ይከፋኛል። ምክንያቱም ይሄ ሰዓቴ ማረፊያ ሰዓቴ ነበረ። ቢያድለኝ እንደ ሰው ወልጄ ልጄን እማጫውትበት የማቅፍበት ሰዓት ነበረ። ልጆችን የማሳድግበት ሰዓት ነበረ። ግን አልሆነም። ህልሜ ሁሉ ማለት የሰው ልጅ እኮ የሆነ ህልም አልሞ የሆነ ነገር ይኖረዋል። እኔ ግን አንዱን እንኳን መኖር አልቻልኩም። አንዱን እኔ መኖር አልቻልኩም። አረብ ሀገር ስወጣ አንድና አንድ ህልሜ ቤት ነበረ። ቤት ኑሮውን በቃ ቤት ገዝቼ የራሴ ቤት ኑሮና ምክንያቱም አረብ ሀገር ከመሄዴ በዛ እድሜ እንኳን ማለት ነው አረብ ሀገር ከመሄዴ በፊት የቤት ኪራይን ጠንቅቄ አውቅ ነበረ። በዛን ሰዓት ቤት ኪራይ 100 ብር 200 300 በነበረበት ሰዓት አዲስ አበባ ቤት ኪራይ እኔ በዛን ሰዓት የቤት ኪራይ ተሰቃይቻለሁ። ቤት እየተከራየሁ ኖሬያለሁ። እዚህ በፊትም ብዙ ጊዜ ብያለሁ። አንድ ሰው የሚወደውን ስራ ነው ሀገራችን ላይ መጥቶ መስራት የሚችለው የሚወደውን ስራ ነው። እማትወጂውን ስራ ከሰራሽ ግን ጭራሽ ትከስሪያለሽ እንጂ መቼም ቢሆን ውጤታማ አትሆኛለሽ። መቼ ምክንያቱም
እኔ የምችለው የምወደው ስራ የምግብ ሙያን በጣም ነው የምወደው፣ በጣም ነው የማከብረው። ምግብ መስራት ፈልጋለሁ። እድሉ ቢስተካከልልኝ አሁንም ምግብ መስራት በጣም የምፈልገው በቃ የተለያዩ ነገሮች ትልቅ ደረጃ ያሉ ሰዎችን ሼፎች ጋር የሚሰሩትን ምግብ መስራት የምፈልግ ይሻላል። በአቅም ምክንያት ያው እንዲቆጭዬ ነኝ ያለሁት አይደለ? ቤት ውስጥ ነው እየሰራ ያለሁት እና የምትወጁ ስራ ከሆነ ልብስ መሸጥ ከሆነ የምትወጁ ንግድ ከሆነ ማለት በምትወጁ ስራ ማንኛውንም ስራ መስራት ትችላለሽ፣ በአቅምሽ ማለት ነው። ልጅሽ ደግሞ ጌጥሽ ነው ማለት 12 ዓመት በኋላ እኩያሽ ነው፣ ወንድምሽ ነው። ልጅሽ ሳይሆን ወንድምሽ ነው እና ደስ ይላል። በዚህ ስራ ላይ ማደግ ደስ ይለኛል። በዚህ ስራ ላይ ነው ማደግ የምፈልገው። በዚህ ስራ ቢያንስ እንኳን በዚህ ስራ መለወጥ እፈልጋለሁ። በዚህ ስራ ሰርቼ ትልቅ ቦታ መድረስ እፈልጋለሁ። እስካሁን አልሳካልኝማ፣ ቢያንስ ይሄ ስራ እንዲሳካልኝ እፈልጋለሁ። ለዛም ነው 1 ዓመት ሙሉ ጥርሴን ነክሼ ቁጭ አልኩት። በዚህ ስራ ቢያንስ ለውጥ እንዲመጣልኝ እፈልጋለሁ። እናንተ የምታውቁ በምግብ ሙያ አይደል እንዴ? ማለት በእናንተ ብርታት ነው አይደል? እኔ ባለሙያ ነኝ ብዬ እንኳን ራሴን አስቤ አላውቅም። እናንተ ናችሁ ጎበዝ ነሽ ትችያለሽ ምናምን ብላችሁ እንዳምንበት ያደረጋችሁ፣ ውስጤ እንዳሳምን ያደረጋችሁ። ስለዚህ በዚህ ስራዬ ነው ማደግ የምፈልገው። በዚህ ስራ እኮ በምግብ ስራ በጣም ብዙ አይዲያዎች አሉ። በጣም ብዙ ነገሮች መሰራት ይችላሉ። በጣም ብዙ ነገሮች ግን ከአቅም አንጻር ነው፣ አቅሜ ስላልቻለ ነው እንጂ በምግብ ስራ ራሱ እኮ በጣም ብዙ ነገሮች መሰራት ይችላሉ። በጣም ብዙ ምግቦች መሰራት ይችላሉ። የምግብ አይነቶች፣ የምግብ ደረጃዎች በጣም ብዙ ናቸው። ስለዚህ በምግብ ስራ ነው የማድረግ የሚፈልገው። ቢያንስ እንኳን እናንተ ሰብስክራይብ ያደረጋችሁ ላይክ ያደረጋችሁ ትቤን አሳድጉልኝ። ቢያንስ እንኳን የፈለገ ነገር ቢሆን ተስፋ እንዳልቆርጥ አድርጉኝ። ቢያንስ ነገሮች እስከሚስተካከሉ ድረስ በዩቱብ እንድሰራ አድርጉኝ። ቢያንስ የቤት ኪራይ መክፈል እንድችል አድርጉ። ማለት ሌላችሁ የምችለው ይሄንን ነው። ግን ስራ ቀይራት በሉኝ። ከጎን ግን ልሞክር እችላለሁ። ከዚህ ስራ ጎን የሆነ ሌላ ነገር ልሞክር እችላለሁ። ግን ይሄን ስራ ታይዋት በሉኝ። ምክንያቱም ወደው ስራ ነው። ማንኛውንም ትዕዛዝ ለቤተሰቦቻችሁ ሰርፕራይዝ ማድረግ የምትፈልጉት ትዕዛዝ ካላችሁ ማለት ትችላላችሁ። እንደዚህ ስጦታ ገዝቼ እንሰጥላችሁ፣ እቃ ገዝቼ እንሰጥላችሁ ከፈለጋችሁ፣ ምግብ ሰርቼ ሰርፕራይዝ እናደርግላችሁ፣ ነዳይን እንዳበላላችሁ፣ የነፍስ ማር ብቻ በተለያየ ምክንያት ነዳይን ማብላት የምትፈልጉ ማዘዝ ትችላላችሁ። የያዘ ነው እየሰጣችሁ ያለው ማለት ነው። ስለዚህ በቃ ቤተሰቦች በጣም ወደው በጣም ነው የማመሰግናችሁ። እና እንግዲህ አዳዲስ የገባችሁም ካላችሁ ኬተሪንግ አገልግል እንደዚህ ልደት፣ ሩዝ፣ መንዲ፣ ብሪያኒ፣ ምግብ በማያችሁስ እየደወላችሁ ማለት ትችላላችሁ። ለቤተሰቦቻችሁ ማለት ትችላላችሁ። ነዳይ ማብላት የምትፈልጉ ማንኛውንም ትዕዛዝ በእኔ በኩል ማዘዝ የምትፈልጉ ትዕዛዝ ካለ በስልክ ቁጥሬ እየደወላችሁ ማለት ትችላላችሁ። ስልክ ቁጥሬ ደግሞ ከኮሜንት ስር አስቀምጥላችኋለሁ። መጀመሪያ ኮሜንት ላይ አብራችሁ ስለነበራችሁ አመሰግናለሁ። መልካም ጊዜ